ይሄን ቪዲዮ የምትከታተሉ ሰዎች በጣም እድለኞች ናችሁ። ምክንያቱም ዛሬ የምነግራችሁ የኔን ህይወት የቀየረ ምናልባትም የእናንተን ህይወት ሊቀይር የሚችል የኦንላይን ስራ ፒቱፒ። ምናልባት ስትሰሙት በጣም ቀላል የሚመስል ነገር ግን በጣም ትልልቅ ሂውጅ የሆኑ ገንዘብ የሚንቀሳቀስበትና ብዙ ገንዘቦችን የምታገኙበት የኦንላይን ስራ ነው። ከራሴ ልምድ በመነሳት ብዙ ነገሮችን አጫውታችኋለሁ። በዚህ በፒቱፒ ስራ ውስጥ ሊያጋጥሟችሁ የሚችሉ ነገሮችን ፕላስ ልትጠነቀቋቸው የሚገቡ ነገሮችን፣ እንዴት ሪስኮችን መቀነስ እንዳለባችሁ፣ እንዴት መስራት እንዳለባችሁ እያንዳንዷን ፖይንት እያነሳው ነግራችኋለሁ። እንደዚህ አይነት ስለ ኦንላይን ስራ የሚያወሩ ቪዲዮዎችን ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በዚህ ቪዲዮ ውስጥ 3 ነገሮችን ነግራችኋለሁ። የመጀመሪያው እንዴት መጠቀም እንዳለብን እናያለን ማለት ነው። ልክ ባይናንስ እንገባ እዚች ጋር ትንሽ የምልክት አለች፣ እሷን እነካታለን። ከዛ ወደ ፕሮ ሞድ ወይም ባይናንስ ፕሮ እንቀይረዋለን። የኔ እንደዚህ አሬንጅ ስለሆነ ነው። የእናንተ ግን ወደ እንደዚህ አይነት ፎርም እንዲቀየር እዚች ጋር ሞር ምትላለች፣ እሷን እነካታለን። እሷን ከነካናት በኋላ እንደዚህ ብዙ ዝርዝር አለ። ትሬድ የሚለውን ውስጥ እንገባና የኔ አሁን ስላለ ነው ፒቱፒ ሚል ማለት ነው። ወይም ደግሞ ከላይ ሙሉ ሆኗል አይታችሁ ከሆነ። ከዛ አሁን ለምሳሌ አንዷን ማይነስ ባረጋት እንደዚህ ከስር ፕላስ ያላቸው ይመጣልኛል ማለት ነው። የምፈልገውን እናንተ የምትፈልጉትን እዚህ ጋር በራሳችሁ ፎርም ታደርጉና እንዲህ ይሆንላችኋል። ከዛ ፒቱፒ የሚለው ውስጥ እንገባለን። ፒቱፒ እንዴት እንደሆነ እዚህ ጋር እናያለን ማለት ነው። የዛሬ የማርኬት ዋጋ እንግዲህ በምታዩት መልኩ ነው። 155 ከምናምን ሳንቲ ከ72 ሳንቲ ጀምሮ አለ። ሊሚት ሚል አለ አይታችሁ ከሆነ ሊሚት ብሎ ከዚህ የሆነ ብር አለው አይታችሁ ከ3000 እስከዚህ ከምናምን እንደዚህ ያለ ማለት ነው። የተለያዩ ብሮች አሉ። ሊሚት ማለት አንድ ሰው ዝቅተኛ የሚሸጠውና ከፍተኛ ያለው የሚያሳይ ነው። ከሱ ስር ደግሞ በአካውንት ውስጥ ያለው የዩኤስዲቲ ብዛት ምን ያህል እንደሆነ በዚህ መልኩ ያስቀምጥላቸዋል። ከላይ ሌላ ደግሞ ፐርሰንት 100% 90% የሚለው ነው ሰዎች የሰጡት ፊድባክ ነው። ሌላ እዚች ጋር የምታዩት ደግሞ ናሁም የሚለው ካያችሁ አጠገቡ ላይ ያለ የቨርቲፋይድ ምልክት ወይም ደግሞ መርቸንት መሆኑን የሚያሳይ ነው ማለት ነው። መርቸንት የሆኑ ሰዎች ልክ እንደዚህ በምታዩት መልኩ አላቸው ማለት ነው። ይኸው መርቸንት ያልሆኑ ሰዎች ደግሞ ዝም ብሎ ነን መርቸንት የሆኑ ግን የሚሰሩ ሰዎች፣ እነዚህ ደግሞ ባይናንስ መርቸንት እንዲሆኑ የፈቀደላቸው ወይም መርቸንትን መስፈርት ያሟሉ ናቸው ማለት ነው። ሴል ላይም ተመሳሳይ ነው። እዚህ ጋር ከላይ ደግሞ ከዛ በላይ ይሆናል መርቸንቶች አሉ። ያው በርካሽ እዚህ እንግዲህ ከዛ ዋጋው እርከስ ባለ ነው። እንደዚህ ሪስትሪክትድ ብለው የተቀመጡ ነገሮች ደግሞ እናንተ እነሱ መስፈርት ማጣማሉ። እዚህ ጋር ዩኤስዲቲ የሚለውን እንመርጣለን። ከላይ የዩኤስዲቲን ዋጋ ለማየት ቢትኮይን የተለያዩ ከፈለጋችሁ ደግሞ ቼክ ማድረግ ትችላላችሁ ማለት ነው። ዩኤስዲቲ ካረግን በኋላ አማውንት የሚለውን ስትነኩ ደግሞ ከምን ያህል ብር ጀምሮ ይምጣላችሁ የሚለውን እዚህ ጋር ለምሳሌ 500 ብር ብንል ከዛ ኮንፊርም ብንለው 500 ብር ጀምሮ የሚሸጡ ሰዎች ይደረድርልናል ማለት ነው። ቀጥሎ ደግሞ እሱን ከፈለግን የፈለገነው እዚህ ጋር 1000፣ 5000፣ 30000፣ 50000 አለ። ለማጥፋት ደግሞ ሪሴት የሚለውን እንካለን። ሁሉንም በአንድ ላይ ያመጣልናል። ሌላኛው ፔይመንት ነው። ፔይመንት ውስጥ ደግሞ እናንተ መክፈል የምትፈልጉት በምንድን ነው የሚለውን ነው። እዚህ ጋር ብዙ ኦፕሽኖች አሉ። በቢጫ የምታዩቸው ሆት የሆኑ ኦፕሽኖች ናቸው፣ ወይም ደግሞ በጣም ብዙ ጊዜ ሰዎች የሚገበያዩባቸው ናቸው ማለት ነው። ከነዚህ ውስጥ እናንተ መክፈል የምትፈልጉትን ታረጉና ኮንፊርም ስትሉት በዛ የሚሸጡ ሰዎችን ብቻ ያመጣል። ለምሳሌ በሲቢኢ ስንል ይኸው እነዚህ ሰዎች በሲቢኢ ብቻ ነው የሚሸጡት። ኤምፔሳ ብንል ለምሳሌ በኤምፔሳ ኢትዮጵያ በቃ 2 ሰዎች እንግዲህ የሚሸጡ ናቸው። 2 ሰዎች የሚሸጡ አሉ በኤምፔሳ ማለት ነው። ይህን ሪሴት እናደርገዋለን ሌላውን ነገር ለማየት ማለት ነው። ሪሴት እናደርገው በዚህ መልኩ ይመጣልናል።
ሴልም ላይ ተመሳይ ነው። ምንም ልዩነት የለውም። ሴል እናንተ ያላችሁን የምትሸጡበት ቦታ ነው። ሴል ማለት እናንተ ዩኤስዲቲ ካላችሁ ያላችሁን ዩኤስዲቲ የምትሸጡበት ቦታ ነው። ሰው እንደዚህ እያወዳደራችሁ ከላይ አማውንት ሞልታችሁ ምናምን ነገር እዚህ ጋር ጥንቃቄ ማድረግ ያለባችሁ ነገር ቢኖር ሴልም ላይ ባይም ላይ የምትሸጧቸው ሰዎች ምን አይነት ሰዎች ናቸው የሚለውን በደንብ ቼክ ማድረግ፣ ስንት ፐርሰንት ነው እንትናቸው የሚለውን ነገር ማለት ነው። ከላይ ደግሞ እዚህ ጋር ኖቲፊኬሽን ለማየት ከፈለጋችሁ ቼን ስትነኩ እዚህ ጋር እንደዚህ ወደ ስር ስትጎትቱ አፕዴት የሆነ ነገር ያሳያችኋል። ቼን ስትነኳት ደግሞ እንደዚህ በዚህ አይነት መልኩ ነው የሚያሳያችሁ ማለት ነው። ከላይ 3 ዶቷን ማለት ነው። ይሄን ወደ አድቨርታይዝመንት ሞድ ስትቀይሩት ወይም አንድ ሰው በተለይ ፒቱፒ ሊሰራ የሚፈልግ ሰው ወደ አድቨርታይዝመንት ሞድ መቀየር አለበት። እዚህ ጋር የምታዩትን እሷን ስትነኳት እንደዚህ ይላችኋል። ኮንፊርም ስትሉት ከስር ይደረደርላችኋል። ፒቱፒ ይላችኋል፣ ኦርደር ይላችኋል፣ አድስ ይላችኋል፣ ፕሮፋይል ይላችኋል ማለት ነው። ሶ ከነዚህ ውስጥ ለምሳሌ ኦርደር ምንድን ነው? ኦርደር ማለት ኦርደር ኦንጎይንግ ካለ አሁን እየተገበያያችሁት ካለ ነው የሚያስቀምጥላችሁ። የከፈላችሁት ያልከፈላችሁት እና አፒል ካለ አፒል ማለት ደግሞ የሆነ ችግር የገጠመው ነገር ካለ ማለት ነው። ፉልፊልድ ደግሞ ከዚህ በፊት ኮምፕሊት ያደረጋችሁት የጨረሳችሁት፣ ካንስልም የሆነ ደግሞ ሙሉ በሙሉ ያለቀ በዚህ መልኩ ያሳያችኋል ማለት ነው። ይኸው እኔ ከድሮ በደንብ ስሰራ 120 በነበረበት ሰዓት ይሄን ይመስላል የኔ ሂስትሪ። እዚህ ጋር ሰርች ውስጥ ገብታችሁ ደግሞ ትፈልጉትን ሰርች ማድረግ ትችላላችሁ። በኦርደር ነምበሩ እዚህ ጋር ኦርደር ነምበር ማለት እዚህ ጋር ያሉ ነገሮች ናቸው። በእነሱ እንትን ማድረግ ትችላላችሁ። እዚህ ጋር ፊልተር ውስጥ እዚህ ውስጥ ገብታችሁ ደግሞ በወሩ በእያንዳንዷ ነገር ሊያወጣላችኋል ማለት ነው። ሁለተኛ ደግሞ ፕሮፋይል እናስተካክላለን ማለት ነው። ፕሮፋይላችን ማለት ያው ለስራ ለማመቻቸት ፕሮፋይል የምትለዋን እንነካለን። ከዛች ጋር ከላይ ኢሜይላችን ነው የሚያሳየው። እሱን እናጠፋውና የምንፈልገውን እኛ እንደ ስራ ልንሰይመው የምንፈልገውን ስም እዚህ ጋር እንሰጠዋለን ማለት ነው። ከሰጠነው 6 ወር ሙሉ መቀየር አንችልም። ከ6 ወር በኋላ ነው የምንቀይረው፣ ወይም ከ180 ምናምን ቀን በኋላ ነው የምንቀይረውና በደንብ አስበን ደስ የሚለን ስም ነው እዚህ ጋር ልንሰይም የምንችለው ማለት ነው። ለጊዜው እኔ ካንስል እለዋለሁ። ከዛ እዚህ ጋር ቬሪፋይድ የሆነ ይለናል። ሞር የሚለውን ስትነኩ ደግሞ የእናንተን ፕሮፋይል ትሬድ ያደረጋችሁትን የአዲስ ነው ያሳያችኋል ማለት ነው። ከዛ እዚህ ጋር ከስር ደግሞ ሪሲቭ ፊድባክ ነው። ፊድባክ ካላችሁ ያሳያችኋል። ፔመንት ሜተድ አካውንታችሁን አድ የምታደርጉበት ቦታ ነው። እዚህ ጋር ለምሳሌ ሲቢኢ ብላችሁ ወይም ሲቢኢ ሪሰርች ብታደርጉ ስማችሁ ግዴታ አካውንታችሁና እዚህ ጋር የምትመሉት አካውንትና እዚህ ጋር ያለው ስማችሁ ሊመሳሰል ይገባል። ሰርድ ፓርቲ የሚባል ነገር አለ፣ ሶስተኛ ወገን አይቀበልም። እንደዚህ የተለያዩ ባንኮችን ሰርች እያደረጋችሁ ትፈልጋላችሁ ማለት ነው። የራሳችሁ አካውንት መሆን አለበት፣ የሌላ ሰው አካውንት መጠቀም አይቻልም። ዳሽን አለ ለምሳሌ። እዚህ ጋርም እንደሴም ነገር ነው የምትከተሉት። ከዚህ በኋላ ስራውን ለመጀመር የተወሰነ ገንዘብ ያስፈልጋችኋል ማለት ነው። እንዴት ፒቱፒ ስራ እንጀምር የሚለውን ስናይ እናንተ ወደዚህ ስራ ስትገቡ ሻጭ በትንሽ እየገዛችሁ ነው እንደዚህ ጨመር እያደረጋችሁ የምትሸጡት ማለት ነው። ለጊዜው መስፈርት አለው አይደል? ማሟላት ያለባችሁ መስፈርቶች አሉ፣ አሳያችኋለሁ። ለዛ አሁን እንደ አንድ ጀማሪ ይሄ አሁን እንግዲህ ማሳያችሁ አካውንት 0 ነው፣ ምንም ስራ ያልሰራ ወይም ደግሞ ምንም ፒቱፒ ያልጀመረ ነው ማለት ነው። ስለዚህ እዚህ ጋር የምታዩቸው ዋጋዎች አሉ። እነዚህ ሰዎች በርካሽ የገዙትን ነው ትንሽ ሳንቲ እየጨመሩ ነው የሚሸጡት ማለት ነው። ስለዚህ ይሄን ነገር በቀን ውስጥ በጣም በተደጋጋሚ ስትሰሩት ነው ትርፉ የሚመጣላችሁ ማለት ነው። ስለዚህ እንዴት የሚለውን ለምሳሌ ከዚህ ሰው ለምሳሌ ለመጀመር ለመግዛት ብንፈልግ አንድ ሰው እንመርጥና እኛ መግዛት እንፈልገውን ወደ ስር በሄዳችሁ ቁጥር ዋጋው እየጨመረ ነው የሚመጣው። ስለዚህ አንድ ሰው እንመርጥና ለምሳሌ ከ5,000 ብር ጀምሮ የሚሸጡ ሰዎችን እንፈልግና
ከነዛ ውስጥ እኛ ደስ የሚለንን አንዱን መርጠን እናደርጋለን ማለት ነው። በቃ በብዙ ነገር መስፈርቶች አሉ። ቅድም እንዳልኳችሁ በጥንቃቄ የሚያስፈልጋቸው ነገሮች አሉ። ምን አይነት ሰው ነው? ማን ነው? መርቸንትም መሆን አለበት የለበት? የራሳቸው መስፈርት ይኖራቸዋል። ለምሳሌ እዚህ ጋር ፐርሰንቱ ፊድባክ ኔጌቲቭ ፊድባክ አለው ወይ ምናምን የሚለውን ታያላችሁ። ከዛ እዚህ ጋር ፔመንት ሜትድ ያስመርጣችኋል። እናንተ እንገዛበታለን የምትሉትን ከዛ በፊት እዚህ ጋር ፊድባክ ታያል። 400 ምናምን ኮመንት አለው። አብዛኛው ፖዚቲቭ ነው፣ ኔጌቲቭም አለው። ስለዚህ እዚህ ጋር ኔጌቲቭን ገብታችሁ ታያላችሁ። ምን አይነት ይሄ ሰውዬ ምን አይነት ችግር እየፈጠረ እንደሆነ ይነግራችኋል። ስለው ነው እንዲህ ነው እንዲህ ነው እንዲህ ነው የሚለው። ስለዚህ የራሳችሁን ዲሲሽን ትወስናላችሁ። እሱን ካያችሁ በኋላ ይቀይራለሁ የምትሉ ከሆነ ደግሞ ትቀይሩና ሌላ ከሱ የተሻለ ብላችሁ የምታስቡትን አንድ ሰው እንደዚህ ሰሌክት ታደርጉና አሁንም ፔመንት ሜትድ ትመርጣላችሁ። ለምሳሌ ሲቢ ብር መረጥኩኝ እንበል። ዝም ብዬ ነው እንግዲህ እየገባ ያለሁት። ስለዚህ የምፈልገው የ5,000 ብር ነው። ኦርደሩን አስጀመርኩት ማለት ነው። እዚህ ልክ ጀማሪ ስትሆኑ እንደዚህ ብሎ የተወሰነ ነገር ይነግራቸዋል። ከዛ ትራንስፈር ወይም ኖቲፋይድ ይላል። እዚህ ጋር ደግሞ ኦርደር ላይ ገብተን አክቲቭ የሆነ ኦርደር እዚህ ጋር አንፔድ ፔድ የሚለው አለ እና አንፔድ አላችሁ ገና ያልከፈላችሁት አለ ነው እዚህ ጋር እያለን ያለን። ኮምፕሊት ሲኖር ደግሞ ያው ቅድም እንዳሳያችሁ ይመጣል። ከዛ እንደዚህ በቀላሉ እንገባና ቻት ውስጥ ገብተን ማውራት እንችላለን። አይም ኦንላይን እያለ ነው። ቻት ታደርጉታላችሁ ማለት ነው። ዌይት ከከፈላችሁ በኋላ ከፍያለሁ ብላችሁ ኖቲፋይ ስታደርጉ ከዛ ሰውዬ ወደ እናንተ አካውንት ዩኤስዲቲ ይገባል። እናንተ ደግሞ ቀድማችሁ እናንተ ነው መጀመሪያ በመስለኩት። ከዛ በኋላ ባይናንስ እዚህ ጋር ስለሚይዘው ልክ እናንተ ስትጨርሱ እዚህ ጋር ትራንስፈር ኖቲፋይ ታደርጋላችሁ ማለት ነው። ከሱ የወሰደውን ዩኤስዲቲ ባይናንስ ነው የሚይዘው። ልክ ያን ፕሮሰስ እናንተ እንደጨርሳችሁ እዚህ ስክሪንሻት ምናምን ስታስገቡ ባይናንስም እንደከፈላችሁ ስለሚያውቅ ይሄ ሰውዬ ከእናንተ ምንም ነገር ሊወስድ አይችልም ማለት ነው። ሴልም ተመሳይ ነው። እናንተ ዩኤስዲቲ አሁን እዚህኛው አካውንት ላይ ስላሌለ ነው አላችሁ። ስለዚህ ዋንስ ይሄን ፕሮሰስ ቢያንስ ለተወሰነ ለ20 ጊዜ ትደጋግሙታላችሁ። ምክንያቱም መስፈርት አለው። ይሄን ካረጋችሁ በኋላ እናንተም ማስታወቂያ ልክ እንደዚህ ዋጋ መለጠፍ ትጀምራላችሁ ማለት ነው። በፈለጋችሁ በርካሽም ዝቅ አድርጋችሁ መግዛት ትችላላችሁ ማለት ነው። አሁን ደግሞ እንዴት ፖስት እናደርጋለን? ቅድም ያየናቸው ተፖስት ያየናቸው ሰዎች አሉ፣ የተለያዩ ቨርቲፋይድ የሆኑ ያልሆኑ። እኛ እንደነሱ እንዴት መግዛትም ሆነ መሸጥም እንችላለን የሚለውን እናያለን። ፖስት የሚለውን እነካለን። ስለዚህ እዚህ ጋር በዚህ መልኩ ይመጣልናል። ሴት ፕራይስ አማውንት የሚሉ አሉ። የመጀመሪያው ፕራይስ የምናደርግበት ነው። ባይ ማለት እኛ ያለንን በምን ያህል ብር ለሚገዙ ሰዎች እንሸጣለን የሚለውን እዚህ ጋር አሬንጅ የምናደርግበት ቦታ ነው። እኛ ያለንን በዚህ ብር እንሸጣለን ብለን ፖስት የምናደርግበት ነው። ከዛ ዩኤስዲቲ እንለዋለን እዚህ ጋር የምንገዛበት ገንዘብ ደግሞ ኢቲቢ የኢትዮጵያ ብር ማለት ነው። እዚህ ጋር ደግሞ ፊክስድ ኤንድ ፍላት የሚል አለ። ታይፕ ኦፍ ፕራይስ ፍላት ካረግን ማርኬቱ በራሱ ነው የሚመራን ማለት ነው። ፊክስድ ካረግን ደግሞ እኛ በራሳችን ዲሳይድ የምናደርገው። ለምሳሌ በ155 እኔ ያለኝን በ155 ከ10 ሳንቲ ሸጣለሁ ብዬ ፖስት አደርጋለሁ። ስለዚህ ይሄ ፖስት የሚሆነው ባይ ላይ ነው ማለት ነው። ባይ ላይ ሄዶ በዚህ ቅድም ባይ ስንል የመጣ ነው። ልክ በዛን መልኩ ይመጣልናል። ኔክስት ስንለው ሪኳየርመንት አለው። አንድ ሰው ዝም ብሎ መጀመር አይችልም። ይሄ አዲስ አካውንት ነው። ስለዚህ እስቲ ቼክ እናድርገው ምንድን ነው ሪኳየርመንቱ። አንድ ሰው እንደዚህ ለፖስት እያደረገ ለመግዛት ቢፈልግ ወይም መግዛትና መሸጥ ወደ ፒቱፒ ስራ መግባት ቢፈልግ ማለት ነው። ከላይ መርቸንት ለመሆን ነው መጀመሪያ ነን መርቸንት መሆን ይጠበቅብናል። ቢያንስ የከፈትነው አካውንት
ከተመዘገበ ሪጅስተር ካረገ 30 ቀን መሆን አለበት ማለት ባይናንስ ከከፈተም ማለት ነው። ሁለተኛው መስፈርት ደግሞ አይደንቲፊኬሽናችን ወይ አይዲያችን ቨርቲፋይድ መደረግ አለበት። ስልካችንም እንደዚሁ ሲም አውተንቲኬሽን ነምበር ኦፍ ኮምፕሊትድ የሆነ 20 ትሬድ ማድረግ መግዛት 10 መሸጥ ብቻ 20 ቁጥሩ ችግር የለውም ቢዛባ ማለት ነው። መግዛትና መሸጡ 20 መሆን አለበት ይለናል። በ30 ቀን ውስጥ ደግሞ እንደዚህ ካንስል ሳናበዛ ያለቀ ኮምፕሊት ሬትድ የሆነ 80% መሆን ይገባዋል ይላል። 10 የተለያዩ ሰዎች ጋር ደግሞ እንደዚሁ መገበያየት ይጠበቅብናል ማለት ነው። የራሳችንን ደግሞ እንደዚህ ቼክ እናርግ። ይሄ አካውንት አዲስ ነው እንዳልኳችሁ ምንም አይነት እንትን አለ ከተመዘገበ እንኳን ገና 10 ቀኑ ነው። ስለዚህ ሴል የሚለውም ተመሳሳይ ነው። በቃ በዚህ ያህል ብር መጥቶ ለሚሸጥ እገዛል ለሚሸጥ ሰው ብላችሁ ነው ፖስት የምታደርጉት ማለት ነው። ለምሳሌ ሴል የሚለውን ትነኩና እናንተ በዚህን ያህል ብር ብላችሁ ተወስኑና የሚመጣን ሰው እገዛለሁ ብላችሁ ነው ፖስት የምታደርጉት ማለት ነው። ለምሳሌ በ154 ብር $1 ዩኤስዲቲን በ154 ብር እገዛለሁ ብዬ ፖስት አደርጋለሁ ማለት ነው። በመጨረሻም ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር ማድረግ ወይም ማጋራት እንዳትረሱ። ፕላስ ስለ ኦንላይን ስራ ወይም ደግሞ ስለተለያዩ የቴክ ነገሮች ማወቅ ከፈለጋችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ስለተከታተላችሁኝ በጣም ነው የማመሰግነው። መልካም ቆይታ